ወኡሙሁ ያኒ ገይር መውጁድ በህይወት የሉም እነሱ እንደ ማንኛውም ሰው ሞተዋል። እሺ በመጨረሻ ጥያቄ እኔ እንደማውቀው አይሻና ነብያችን ሰለላሁ ዐለይሂ ወሰለም ሲወዳደሩ ሩጫ አይሻ ነበር መጀመሪያ የቀደመችው፣ ባላ ላይ ነው አይደል ነብያችን ሰለላሁ ዐለይሂ ወሰለም የቀደሙት? ኦኬ ያኔ ተከራክረን ነው ጠየቅ ጀዛከላሁ ኸይር። ነቢያችን ሰለላሁ ዐለይሂ ወሰለም ሚስቶቻቸውን ቤት ውስጥ ያጫወቷቸው ነበር። ሚስቶቻቸውን ፈታ ነበር የሚያደርጓቸው። ቤት ውስጥ ሲመጡ ዝም ብለው በቃ የሆነ ራሳቸውን ካባ ያደርጉም ነበር። የሚገርማቸው ቤት ውስጥ ሲመጡ የቤት ውስጥ ስራ ይሰሩ ነበር። እናታችን አይሻ ተጠየቀች ከዕለታት አንድ ቀን ማ ካነ ነቢ ሰለላሁ ዐለይሂ ወሰለም የፍዐሉ ፊ በይቲሂ ያ አይሻ ተብላ ተጠየቀች። ቤታቸው ውስጥ ምን ነበር የሚሰሩት ነቢ ሰለላሁ ዐለይሂ ወሰለም ስትባል ጊዜ ካነ ፊ ኺድመቲ አህሊ በይቲሂ አለች። ቤተሰቦቹን ያገለግል ነበር ብላ ነው የተናገረችው። ቤት ውስጥ ገብተው ይሄ ሴት ስራ ነው ምናምን አይሉም ነበር። የጎደለ ነገር ካለ ያግዙ ነበር። ወካነ የሕሊቡ ሻት ቢነፍሲሂ ብላለች። እንዳው ወተት መታለብ ካለበት ራሳቸው ወጥተው ያንን ነገር ካልታለበ ቤት አልበው ያመጡና ያስገባሉ አለች። እና ቤት ውስጥ ገብተው ነቢያችን ሰለላሁ ዐለይሂ ወሰለም እንደ አዛዥ አይሆኑም ነበር። ራሳቸው እንዳውም ታዛዥ የሆኑ ነበር ሁሉ ለሚስቶቻቸው። አነስ ብን ማሊክ ሲናገር ኸደምቱ ረሱሉላህ ሰለላሁ ዐለይሂ ወሰለም 10 ሲኒን ፈማ ቃለ ሊ የውመን ሊመ ፈዐልተ ከዛ ሀላ ፈዐልተ ከዛ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለምን ቤታቸው ለ10 ዓመት ያክል አገልግያቸዋለሁኝ። አንድም ቀን ግን ለምን እንዲህ አላደረክም፣ ለምን እንዲህ አታደርግም ብለው ተቆጥተውኝ አያውቁም ነበር አለ። ራሳቸው ያደርጉት ነበር ያን ነገር። ገብታችኋል? ያ ከዚህ በተጨማሪ ደግሞ ሚስቶቻቸውን አቆላምጠው ነበር የሚጠሯቸው። እንደው ዝም ብሎ እንዲሁ በግርድፍ አይጠሯቸውም ነበር። አቆላምጠው ያ ዓኢሽ ያ ሑመይራ እያሉ ይጠራት ነበር። ወኢን ካነ ፊህ መቃል ሊበዕድ አህሊ ልዕልም። እና ሌላው ነገር ያጫወቷቸው ነበር። እናታችን አይሻ ስትናገር አንዴ ከዕለታት አንድ ቀን ተሳበቅና አነ ወረሱሉላህ ሰለላሁ ዐለይሂ ወሰለም ፈሰበቅቱሁ ثم ተሳበቅና ፊ اليوم الثاني يعني فسبقني فقال يا عائشة هذه بتلك። ከዕለታት አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ጋር ቤት ውስጥ ሩጫ ተወዳደረን አለች። ነቢይ ናቸው ነቢያችን ሰለላሁ ዐለይሂ ወሰለም ያ ሁሉ ታላቅ ደረጃ እያላቸው የአደም ልጆች ሁሉ ዋና አለቃ ሆነው ሳሉ የዘመናቸው ንጉሥ ሆነው ሳሉ ነቢያችን ሰለላሁ ዐለይሂ ወሰለም ሚስቶቻቸውን ከማጫወት አያፍሩም ነበር። ቤት ውስጥ ሩጫ ይወዳደሩ ነበረ። ከአይሻ ስትናገር ከዕለታት አንድ ቀን ተወዳደረን አለች። ፈሰበቀን ያኒ በለጡኝ አለች። ይቅርታ በለጠች እናታችን አይሻ መጀመሪያ ላይ እርሷ በለጠች። ገብታችኋል አይደል? በሌላ ጊዜ ደግሞ ያኒ በጣም ሰባሁኝ ወፈርኩኝ እና የዛኔ ደግሞ ተወዳደረን እርሳቸው በለጡኝ አለች። አንድ እኩል ሆኖ አይደለ? ፈልተፈተ ኢለየ ፈቃለ ሊ ሃዚህ ቢትልከ አይሻ። ከዚያም ፈገግ ብለው ዞሩና አይሻ ሆይ ያሁኑ በባለፈው ይጣጣ ብለው ተናገሩኝ አለች። የዛኔ አሸንፈሽ ነበር፣ አሁን አሸነፍኩሽ፣ እኩል ሆነናል ማለት ነው ብለው ፈገግ ብለው ይህን ተናገሩኝ አለች። ይህን ያክል ተጫዋች ነበሩ ነቢ ሰለላሁ ዐለይሂ ወሰለም። ይህ ብቻ አይደለም፣ የሌሊት ወቅት ላይ ይዘውኝ ይወጡና በር ላይ ቁጭ ብለን ወደ ሰማይ እያየን እንጫወት እናወራ ነበር አለች። ሌሊት ላይ ወጣ ብለህ ሚስትህን ከዋክብቶችን እያየህ በዚያ ረጋ ባለበት ወቅት ሰዓት ሚስትህን ታወራለህ? እንደዚህ ታደርጋለህ? ነቢያችን ሰለላሁ ዐለይሂ ወሰለም በጣም የፍቅር ሰው ነበሩ ለሚስቶቻቸው። በጣም የፍቅር ሰው፣ ፍቅርን የሚረዱ ሁሉ ነበሩ። እናታችን ነቢያችን ሰለላሁ ዐለይሂ ወሰለም ፍቅራቸው ሚስቶቻቸው በህይወት ሳሉ ብቻ አይደለም ከሞቱ በኋላ ራሱ ያፈቅሯቸው ነበር። ኸዲጃ ከሞተች በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ፍየል ባረዱ ቁጥር ግማሹን ክፍል የፍየሏን ለኸዲጃ ጓደኞች እየሄዳችሁ ሰደቃ ስጡልኝ ብለው ያዙ ነበር። ፍቅራቸውን በወሬ ብቻ ሳይሆን በተግባር ይቀጥሉት ነበር። የኸዲጃ ጓደኞች ዛሬም ቢሆን እርሷ ብታልፍም የሚስቴ ጓደኞች ናቸውና ስጧቸው እያሉ ይልኩ ነበር። ፍቅሯን ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም እንደ ትልቅ የአላህ ስጦታ ይቆጥሩት ነበር። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢኒ ቀድ ሩዝቅቱ ሑበሃ፣ እኔ እኮ የኸዲጃን ፍቅር ተለግሻለሁኝ በጣም ትወደኝ ነበር እኮ እያሉ ፍቅሯን በጣም ይረዱላት ነበር። እኒ ቀድ ሩዝቅቱ ሑበሃ፣ እኔ የኸዲጃን የሚስቴን ፍቅሬን ተለግሻለሁ። እናታችን አይሻ እንደ ኸዲጃ ምቀናባት ሴት የለችም እስክትል ድረስ ከዕለታት አንድ ቀን ተናገረች። እንዳው ኸዲጃ ትለኛለህ፣ ከኸዲጃ ሌላ ምድር ላይ የተፈጠረ ሌላ ሰው እስካይመስላቸው ድረስ አንቱ የአላህ መልእክተኛ ለምንድን ነው ብላ ጠይቃለች። ሁሉ
إنها صدقتني حين كذبني الناس وإنها يعني ساوتني حين رفضني الناس ሰዎች በካዱኝ ጊዜ እሷ እውን ትክክለኛ ነህ ብላ ከጎኔ ቁማ ነበር። ሰዎች እኔን ደግሞ አንረዳም ባሉኝ ጊዜ እርሷ በሁሉ ነገሯ ከእኔ ጎን ረድታኝ ነበር፣ ቁማ ነበር። ሰዎች በጠሉኝ ጊዜ እርሷ ፍቅሯን እና ውዴታዋን ሰጥታኝ ነበር እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ኸዲጃን ከሞተች በኋላ ራሱ ፍቅራቸው በጣም ፊታቸው ላይ ይስተዋል ነበር፣ በሚስቶቻቸው ላይ ቅናት እስኪታይ ድረስ። አያቸው አይደለ? እና ነቢያችን ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር እንደዚህ ነበሩ። ምግብ ተሰራ አይደለ? ከተመቻቸው ይበላሉ፣ ካልተመቻቸው አይናገሩም ነበር፣ አይወቅሱም ነበር። አቡ ሁረይራ ሲናገር ምን አለ? ማ ዓበ ረሱሉላህ ሰለላሁ ዐለይሂ ወሰለም ጠዓመን ቀጥ ኢሽተሃሁ አከለህ ወኢን ከሪሀሁ ተረከህ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ምግብን አነውረው አያውቁም፣ ወቅሰው አያውቁም። ከቀረበላቸው በኋላ ከተመቻቸው ይበሉታል፣ ካልተመቻቸው ይተውታል። አላለቀ በቃ። አንቺ እንደዚህ ምንድን ነው እንደዚህ አድርገሽ ሰርተሽ አይሉም ነበር። በጣም አይናፋር ነበሩ። አይናፋርነታቸው ደረጃው ሲገለጽ ልክ ጫጉላ ቤት ገና የመጀመሪያ ቀን እንደገባች ሴት ምን ያክል አይናፋር ነቻችን ልጅ አስባችሁታል? ይህ ነው እና በጣም አይናፋር እንደነበረች ሴት ልጅ እንደሆነች ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም በዚያ ልክ ነበሩ ማለት ነው። እሺ እና ይህን ይመስላል። ይሄ ቀን ይቀጥል። ጥያቄ ያለ ይቀጥል። አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጀዛከላሁ ኸይር። እኔ ጥያቄ አለኝ። ያው ቋንቋ ሲቸግረኝ በአረበኛ አወራለሁ፣ ኦሮምኛ ስለሚሰማ ብቻ። እሺ እኔ የዛሬ 12 ዓመት ነው ወደ እስልምና ገባሁትና ብዙ ነገር ያው አላቅም። ያኔ ሰላት ሰግዳለሁ፣ ግን ጥያቄው ስለ ዲን ይፈቅደኛል አይፈቅደኝም ነው ጥያቄው። አባቴ በክርስትና ነው ሞተው የዛሬ ዓመት እና አባቴና የአጎቴ ልጅ አባት መሬት ላይ ተጣሉ ነበር እና ጦንቃይና ሰህር የሚባል ሰራ። ይሄ የአባቴ አጎት ልጅ እና አባቴ ሲሞት በኋላ መጣ የኛ ቤት። እኔ እንደዛ አድርጌያለሁ አለው። የኛም አባቴ ተሞቶ ዝም ብሎ ተነስቶ ያኔ ምንም አልታመመም፣ ምንም አልተቸገረም፣ ሞተው እና እኔ ደግሞ አባቴ ሲሞት በፊት ነው እስልምና ያንቀበልኩት የዛሬ 12 ዓመት እና ምንድነው የኛ ስማችን ራሱ በደም ነው ተጻፈ አሉ ጦንቃይ ቤት በደም ያኔ መሬት ላይ ስለተጣሉ እኔ ወንድሞቼ እኔን ጨምሮ 6 ናቸው። 6ታችን በደም ተጻፈ አሉ። ከዛ በኋላ እኔ ይሄ ምረት የሀያቶቼ ስለነበሩ አልፈልግም ብዬ የአባቴ ምረት ይሄ ሰውዬው ሰጣሁት እኔ ራሴ። ከዛ 70,000 ኢትዮጵያ ምናምን ሰጣሁት ለሱ ማለት ነው። ብሩ ወስድና ከእህቶቼ እኔ አልፈራም ፈጣሪ አለ ስለማመን ይሄ ጦንቃይነት ይመጣኛል ብዬ አላመንም ነበር። ግን አሁን ብሩ ከወሰደ በኋላ መሬቱ ከወሰደ በኋላ እናቴ ክርስቲያን ናት። አሁን ራሱ እናቴ ላይ ብዙ ቃል ይናገራል። የኛ ቤት ይመጣል፣ የኛ አካባቢ መጥፎ ቃል ይናገራል እና ይሄ ሰውዬው እኔ ራሴ ብገደል ምን ችግር አለው? ይሄ ሁሉም የኛ ቤተሰቦች ላይ ችግር ከሰራ በኋላ ራሱ የሰራሁን ነገር ራሱ እያወራን ነው እንደ ጥሩ ነገር ማለት ነው። ጦንቃይነት ተሰራ፣ እሺ ብዬ ተቀበልኩት። አባቴ መሬት ተወሰደው፣ እሺ ብዬ ሰጣሁት ለሱ ማለት ነው። ብሩ ሰጥቻለሁ፣ ግን ቤተሰቦች አልተለቀቀም። ሰውዬው ግን ጨረሽ? እሺ ሰውየው መጠየቅ ባለበት መንገድ ይጠይቅ እንጂ ግድያ አታድርጊ። አይሆንም። እሺ አይገደልም፣ አይቻልም። እንዴት ነው እኛን የሚለቅቅ?
ለመንግስት አካል አሳውቁ። መረጃ ካላችሁ ወስዳችሁ በእናንተ ላይ ያደረሰ ያለውን ችግር ማሳወቅ ላለባቸው አካል ማሳወቅ ነው እንጂ ወደ ግድያ መሄዱ ተገቢ አይደለም። እሱ አይ ያኔ በእስልምና ምንም አይፈቀድኝም። መግደል አይፈቀድም። ሁለተኛ ጥያቄ እህቴ ድግምት የሚያደርግ ሰው እንደ እስላም ብይን አለው፣ ሕክም አለው፣ ሐድ አለው። ነገር ግን ያ የሙስሊም መሪ ነው ሊፈጽመው የሚገባው። ሐዱ ሳሒር ضربهم بالسيف كما قال النبي صلى الله عليه وسلم የደጋሚ ሰው እንትኑ ሐዱ يعني أنه يضرب بالسيف ويقتل. وكتب عمر بن الخطاب رضي الله عنه إلى الرؤساء في زمانه أن يقتلوا كل ساحر وساحرة እና ይሄ ነበር ፍርዱ። ነገር ግን ይሄን ለማድረግ ወልይ الأمر ያስፈልጋል። የሙስሊም መሪ ሆኖ በቁርአንና በሐዲስ የሚያስተዳድር ሙስሊም መሪ ካለ የዛኔ ወደዚያ ሰው ይወሰዳል፣ መረጃ ይቀርብበታል። ከዚያ እሱ ነው ሐዱን የሚያቆመው እንጂ ማንኛውም ሰው ተራ ሰው አይደለም። ይህን ተራ ሰው እናደርጋለን ያኛው ተመልሶ እነዚህን እጎዳለሁ ብሎ ንጹሖችን ስለሚነሳ ይሄ አይቻልም፣ አይሆንም። እና እህት ከዚህ ከሰውዬ የምትገላገሉበትን መንገድ በህግ አካል ሄዳችሁ በማመልከት መረጃ ይዛችሁ ይሄን መስራት ነው የሚጠበቅባቸው። እሺ መረጃ ይዛችሁ። እሺ ሁለተኛ ጥያቄ የሁለት ወር በፊት እህቴ ወደ እስልምና ስለገባች ቁርአን ብዙ ሀያተል ሁለት ወር በፊት እህቴ ወደ እስልምና ስለገባች እሺ ቀጥሽ። እሺ አታያቱ ብዙ አላፍዝችም ያኔ ሙካምላ ያኔ مثلا ግን ሰላት ልሰገድ انا عشان تتعود على الصلاه انا اقول لها صلي كل يوم تقرا يعني لسه አልጨረሰችም ብዙ ነገር ተሳሳተ ያኔ ተገለጥ تسجد من ችግር የለም ግን تكمل يعني تتعلم ችግር የለም ተስገድ እሺ يعني قولي لها تصلي بقدر ما تعرف. ايش بمتاكو شكرا جزاك الله. هاي وياك. ايش هاي ايش نبات ጥያቄ አለሽ? እና ምን ትለኛለህ? ምን እኛ ከተለያይተን ቆይተናል አንድ አመት እኔ እና እሱ። አሎ አለይኩም ሰላም ወራህመቱላህ። አልሐምዱሊላህ። እሺ እሺ ያሁን የሚመጣውን መጾም ትችያለሽ? እሺ በምትችይ ጊዜ ቀጣ ማውጣት ነው። አንድ ሰው ከታመመና ጾም መጾም ካልቻለ በሚችል ጊዜ ያንን ቀጣ ማውጣት ነው የሚጠበቅበት። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ እንደተናገረው ስለ ጾም እየተናገረ ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር ይላል። ከእናንተ በጾም ቀን የታመመ ሰው ካለ ወይ ጉዞ ላይ ሙሳፊር የሆነ ሰው ካለ በእነዚህ ቀናቶች ያፍጥርና እነዚህ ቀናቶችን ቆጥሮ በሌላ ጊዜ በሚሻለው ጊዜ ወይም ከሙሳፊርነቱ ሲመለስ ጊዜ ይጾም ብሏል። ስለዚህ በሚሻለስ ጊዜ ጠብቀሽ መጾም ነው የሚጠብቅብሽ። እሺ የማይሻል የህመም አይነት ነው ያለብሽ እንዴ ወይስ ይሻልሻል? ስለዚህ ብትጾሚ በጤናሽ ላይ ችግር ይፈጥርብሻል ብለው ዶክተሮች ነግረውሻል? እሺ ኩላሊት ካለብሽ ብትጾሚ በጤናሽ ላይ ችግር የሚፈጥርብሽ ከሆነ ለሁል ጊዜ የማይሻል የህመም አይነት ከሆነ يعني اذا كان مرض مزمن እንደሱ ከሆነ ረመዳን በመጣ ቁጥር ከፋራ ብቻ ነው ማውጣት የሚጠበቅብሽ። ስላለፈውም ስለአሁንም ስለሚመጣው ለእያንዳንዱ ቀን አንዳንድ ምስኪን ማብላት ወይንም ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ ሩዝ እየገዛሽ መስጠት። የወሩን በአንድ ቀን ማድረግ ትችላለሽ። ለምሳሌ የወሩን 45 ኪሎ ሩዝ ገዝተሽ
ለአንዲት የቲም የምታሳድግ እናት ካለች ምናምን እርሷ ስጫ። ኢትዮጵያም ቢሆን መስጠት ትችላለች። ይቻላል ይቻላል። ለወንድምሽ ልጆች የቲም ከሆነ ለእነሱ መስጠት ትችላለች። እንደውም ጥሩ ነው። እስካሁንንም የአሁንንም አስበሽ አሁን የሚመጣውን ስጫቸው። በአንድ ለረመዳን ይሆናቸው። መርሐባ አፍዋን ወካነ አላሁ ቢማ ተዕመሉነ ኸቢራ። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ሰላም አለይኩም ሁሴን። ወአለይኩም ሰላም። ፍቅር ያሸንፋል። እሺ ሰላም ነው ሁሴን፣ እንዴት ነህ? ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አንድ ሰው ባልና ሚስት ተጣሉና ፍች ጠየቀችው። ፈታኛ የምር ጠየቃት። ሲጠይቃት የመህር ብር መልሳ ተፋቱ። ከተፋቱ በኋላ የመህሩን ብር መልሼ ልስጥሽ ብሎ ያው ተስማምተውበት ረጃቱ ማለት ይቻላል። ፈቃደኛ ሆነ ሁላቸውም ይቻላል። ኒካህን አልጨረሱም አይደለም? ኒካ አልጨረሱም። አንድ ኒካ አለ። ይቻላል ይቻላል። እሺ ከጨረሱ ሰላም አለይኩም እሱ ሽኩራን። ሰላም አለይኩም። አመሰግናለሁ። ወአለይኩም ሰላም። እሺ አንድ ልጅ ምን ይላል ጥያቄው? ሳውዝ አፍሪካ ነው የምንኖረው እና ሳውዝ አፍሪካ ቀደም። እሺ ቀጥል። ጥያቄ ምንድን ነው? እሺ ቀጥል። ኦኬ አንድ ኢማም ቁጭ ብሎ የሚሰግድ ኢማም ቢኖር መሙሙ እንዴት ነው? ቁጭ ብሎ ነው መስገድ ያለበት ወላ? እስኪ ነመረልኝ። በህመም ምክንያት ከሆነ እነሱ ቆም ብለው ይሰግዳሉ። በእርግጥ ኢነማ ጁዒለ ልኢማም ሊዩእተመ ቢሂ ተብሏል ሐዲስ ላይ። ኢማም መሪ የተደረገው ነገር ግን እሱ ይሄን ነገር ካልቻለ ችግር የለውም። እነሱ ቁጭ ብለው እሱ ቁሞ ያሰግዳል። ቁጭ ብለው ከሚያሰግዳቸው ከሆነ እነሱ ቁመው ነው የሚሰግዱት። ምክንያቱም እነሱ ቁመው መስገድ ይችላሉ። ሰውየው ቁጭ ብሎ መስገድ የሚችለው ቁሞ መስገድ የማይችል ከሆነ ነው። አልቂያም መዐል ቁድራ ሩክን ምን አርካን ሶላት። ሰውየው ችሎታ ካለው ቁሞ መስገዱ ከአርካኑ ሶላት መካከል ነው። ግዴታ ነው፣ ዋጅብ ነው። ዋጅብ ሶላቶች ላይ እና ሱና ሶላት ላይ ግን ችግር የለውም። ተራክ ላይ ለምሳሌ ሱና ነው። ሰውየው ባይችልም ራሱ እየቻለም ቢሆን ራሱ ቁጭ ብሎ መስገድ ይችላል፣ ችግር የለውም። ዋጅብ ሶላት ከሆነ ግን ቁሞ መስገድ ከቻለ ቁሞ ነው መስገድ ያለበት። ነቢያችን ሰለላሁ ዐለይሂ ወሰለም ሰሊ ቃኢመን ፈኢን ለም ተስተጢዕ ፈቃዒደን ፈኢን ለም ተስተጢዕ ፈዐላ ጀንብ ፈኢን ለም ተስተጢዕ ፈአውሚ ኢማን አሉ። ቁመህ ስገድ፣ ቁመህ መስገድ ካልቻልክ ቁጭ ብለህ ስገድ፣ ቁጭ ብለህ መስገድ ካልቻልክ ተኝተህ ስገድ አሉ። ስለዚህ ቁሞ መስገድ ካልቻለ ነው ሰውዬው ቁጭ ብሎ የሚሰግደው። ኢማሙ ቁጭ ብሎ የሚሰግድ ከሆነ አቅሙ ከሌለው መእምሞቹ ቁጭ ብለው እንደሱ ይሰግዳሉ ወይ? ላ ቁመው ነው የሚሰግዱት። እሺ እሺ ሁለተኛ ጥያቄ ደግሞ እሺ ጂንና ሸይጣን ይለያያል? ጂን ምንድነው? ሸይጣንስ ምንድነው? ሸይጣንስ ይራል ወይ? እስኪ አብራልኝ። እሺ ምን አድርጉት። ጂንና ሸይጣን ልዩነት ምንድነው? ሸይጣን የሚለው የአካል መጠሪያ ሳይሆን ባህሪ ነው። ሸይጣን ማለት ያኒ አልኻሪጅ አን ጣዓቲላህ ከአላህ ትእዛዝ የወጣ ያመፀ ማለት ነው። ያ ነው። እና ጅን ማለት ራሱን የቻለ ፍጡር ነው። ከእሳት የተፈጠረ ነው። መላእክ ከብርሃን ነው የተፈጠሩት። እኛ ሰዎች ከአፈር ነው የተፈጠር ነው። አያችሁ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኸለቀ አላሁ አልመላኢከተ ሚን ኑር ወኸለቀ አልጃን ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚነ ቱራብ። አላህ መላእክቶችን ከብርሃን ፈጠራቸው አሉ። ጅንን ደግሞ ከእሳት ፈጠረው፣ ሰውን ደግሞ ከተገለጸላቸው ወይም ከአፈር ፈጠረው አሉ። መላእክቶች ፍጹም ታዛዥ ብቻ ናቸው። በፍጹም አላህን አያመፁም። ትእዛዝን ብቻ ነው የሚያደርጉት፣ ኃጢአትን አያደርጉም። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። አላህ ያዘዛቸውን ያደርጋሉ፣
ያላዘዛቸውን ደግሞ ተው ያላቸውን የሚቆጠቡ ናቸው። በፍጹም አያምፁትም፣ ታዛዥ ብቻ ናቸው። ሰውና ጅን ግን ነፃ ምርጫ ፍቃድ እየተሰጠው ነው። ሰውና ጅን ነፃ ምርጫ ፍቃድ እየተሰጠው ነው። ገብታችኋል አይደለ? የሚያምፅም አለ የሚታዘዝም አለ። ስለዚህ ከጅኖች የአላህን ትእዛዝ ያመፀ ሰይጣን የሚል ባህሪ በእርሱ ላይ ይውላል። ያ አደምና ሐዋን ከጀነት እንዲባረሩ ምክንያት የሆናቸው ኢብሊስ ከአላህ ስብሐነሁ ወተዓላ ትእዛዝ ካመፀ በኋላ ነው ሰይጣን የሚለው ባህሪ በእርሱ ላይ የዋለው። የአላህን ትእዛዝ ሳያምፅ በፊት ግን በፍጹም ሰይጣን አይባልም ነበር። አያችሁ፣ የአላህን ትእዛዝ ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ስለዚህ ከጅኖች ፈኩሉ መን ኸረጀ ዐን ጣዕቲላሂ ሚነል ጅኒ ዩሰማ ሸይጣንን፣ ከጅኖች የአላህን ትእዛዝ ያመፀ ሁሉ ሰይጣን የሚለው ባህሪ በእርሱ ላይ ይውላል ማለት ነው። የባህሪ መጠሪያ እንጂ የማንነት መጠሪያ አይደለም። ስለዚህ ሰይጣን የሚለው ጅን ግን የአካል መጠሪያ ነው። እሺ ሰላም አለይኩም። ሶስተኛው ጥያቄ ሱረቱ ሰጅዳ ሱረቱ ሰጅዳ ምዕራፍ 32 ቁጥር 11 እስኪ ያብራራልኝ። እሺ ወለው ሺእና ለአተይና ኩለ ነፍሲን ሁዳሃ ነው አይደል? ወላኪን ሐቀል ቀውሉ ሚኒ ለአነ ጀሃነም የሚለው ነው አይደል? እሱ ላይ ያልገባ ምንድን ነው? እንትና ማን ነው? አንድ ኡስታዝ አንተ ስታስተምር የሰማሁትና እንትና ኡስታዝ ካሊድ ክብሮም ትንሽ ሲያስተምር ግራ ስለገባኝ ነው። እሱ ለእያንዳንዱ ሰው እያንዳንዱ አንድ የሞት መልአክ እንዳለው፣ አንተ ደግሞ አንድ የሞት መልአክ ሁሉንም በዓለም ያለውን አንድ እንደሚያወጣ ምናምን በዛ በሚለው ትንሽ ሁለቱ ስለተጋጨብኝ ነው። ለእያንዳንዱ ሰው የራሱ የሞት መልአክ አለው ብላለች። አዎ ሀሊድ ክብሮም ወይ ሀሊድ ካሳሁን ማን ነው? አንድ ኡስታዝ ሲል ሰምቼዋለሁ። የተቀረጸ አውዲዮ ላይ አይቼዋለሁ፣ ሰምቼዋለሁ። ያለ ሰው ተሳስቷል። ለሁላችንም አንድ የሞት መልአክ ነው የተወከለው። ቁል የተወፋኩም መለኩል መውት አለዚ ወኪለ ቢኩም ይላል። እንደዚህ የሚል አይመስለኝም። ነገር ግን ብሎ ከሆነ እንዳልከው ስህተት ነው። ለሁላችንም አንድ የሞት መልአክ ነው የተወከለው። መለኩል መውት አለ፣ እሱ ራሱ ነው። ሩሃንያ ምንድን ነው? እሱ ሩሃንያ ምንድን ነው? ሩሃንያ የሚባል ነገር የለም። ሩህ አለ። ሩህ ራሷን የቻለች ይህ መንፈስ ሰይጣንን እንደዚህ እናመጣለን ብለው የሚያስቡ አይነት ሰዎች ምናምን አይነት ነገር ነው። እንደዚህ አይነት ነገር የለም። እሺ ሳሒሮች የሚያደርጉት ነገር ነው። እሺ የመጨረሻ አንድ ጥያቄ ለወጣ ነው። የመጨረሻ እሺ የመጨረሻው በሶስት የተፈታች ሴት ያው አንድ አግብታ እንደምትመለስ ምናምን ነው የምናውቀው እና አንድ በአካባቢያችን ላይ በሶስት ተፈታ እና አንድ 60 ሚስኪን ምናምን አብልጠው መለሷት ያችን ሴት እና እንዴት ነው ይሄ ይቻላል? አረቻለም ማን ነው እንደዛ ያደረገው? ባለ ከኛ አካባቢ ነው፣ ጎጃም ነው እና አንዴ ነው ሶስቱን ያለ ሰውየው። እዛ በኋላ ብዙ ልጆች ነበሯቸው፣ ሽማግሌዎችም ነበሩ። ከዛ እንደዚህ ፈቀደ ምናምን ብለው ድግስ ደግሰው አንድ በሬ አርደው ምናምን እንደገና መለሷት። አረ ስተት ነው እንዴ? እሺ እሺ ጀዛከላህ እሱ አላስተለ ከዛ በሬ አርደው ያሆ እያሉ መልሶ እሺ ስተት ነው። አዎ የአካባቢውን ሰው ጠሩና እዛ በኋላ እንደገና መለሷቸው። አይሆንም ይሄ فإن طلقها فلا تحل له من بعد حتى تنكح زوجا غيره ለሚለው አንድ ሰው ሚስቱን 3 ጊዜ ፈቶ ከጨረሰ በኋላ ምናልባት ሌላ ሰው አግብታ ከተፈታች ካልሆነ በስተቀር የዛኔ ካልሆነ በስተቀር ለእርሷት ሁለተኛ ኒካ መቀጠል አይቻልም። በሬ አርዶ በሬ ኒካውን አያድሰውም። እሺ ጥያቄ ያለ ቀጥል። ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እኔ ጥያቄ እህቴ ናት ጠይቅልኝ ብላኝ ነው። የምሰራባት ሴትዮ ጠንቋይ ናት አለች። እሺ እና እሷ የምትከፍል ገንዘብ ሐራም ይሆንብኛል ወይ? አዎ ጠንቋይ ጋር አትስሩ፣ አይቻልም። እሺ ጀዛከላህ ኸይር። መርሐባ ያኩ
ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሱ የኔ ጥያቄ ፈርኒቸር ሰራተኛ ነኝ እና ማሽኖች ዘካ ያወጣባቸዋል? ለመሸጥና ለማትረፍ የተቀመጡ ከሆነ አዎ ነው። ለመስራት የምንሰራባቸው የምናመርትባቸው ማለት ነው። ተመርቱባቸው ከሆነ ከሚመረተው ምርት ገቢ ካለው ያ ገቢው ለዘካ ኒሳቡ የሚደርስ ከሆነ ያ ነው ገቢው ታስቦ ነው ዘካ የሚወጣለት። ተሽከርካሪዎችሳ የግል የቤት ማለት ነው። ተሽከርካሪዎች እንዲሁም ለቤት መጠቀሚያ ሰውየው ከሆነ የቤት መኪና ምናምን እነዚህ ዘካ ያለባቸው። ነገር ግን ያ መኪና ሰርቶ የሚያስገባ ከሆነ ገንዘብ የሚገባው ገንዘብ የሚጠራቀምና ለዘካ ብቁ የሚሆን ከሆነ የዛን ይወጣለታል። ነገር ግን ያ ሰርቶ ለቤተሰብ ከእጅ ወደ አፍ ከሆነስ የሚበሉት እዛው ይሄ ዘካ ያለበትም። መርሃባ በዙ ላስቸግር የስራ እንትን ነው አካውንት ነው ፎሎ አስደርገኝ። ወሎ አካባቢ ደሴ ነው የምሰራው። ስራ ማሰራት የሚፈልጉ በዙ አጋጣሚ የፈርኒቸር ስራዎች ጣውላና በርካብረት ፈርኒቸር ስራዎች። መርሐባ ኑር ሰላም የሚለው ልጅ ባረከላሁ ፊኩም። ያው እኔ ፎሎ አድርጌያለሁ። ይሄን ልጨምርላችሁ፣ ሁላችሁም አድርጉት፣ አበረታቱት። በደሴና አካባቢዋ ያላችሁ ልጆች ላችሁ ሙያውን እዩና የሚስማማችሁ ከሆነ እዘዙት፣ ግዙት፣ አበረታቱት። ባረከላሁ ፊኩም። ስራ የሚሰራን ሰው አበረታቱ። እሺ ጥያቄ ለቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱዬ ደህና ነህ? ማሻአላህ ተባረከላህ። ህዝቦቹን እኮ ጨረስካቸው። እንደው ምን ይሻልሃል? አላህ ይህዲህ። ማሻአላህ አላህ ይጨምርልክ። ላንተም አላህ ባለህበት ይጠብቅ። ያላሰብከው ርዝቅ ሰዋለህ የሆነችዋን ዘውጅ አላህ ይወፍቅ ኢንሻአላህ። እኔ አንድ ጥያቄ አለኝ ሁሱ። ከዚህ ከረመዳን ጋር በተያያዘ ነው። እኛ ሴቶች ያው ረመዳን ላይ የሚመጣ ሀይድ አለ። ይሃንን ሀይድ ብዙ ሴቶች ማለት እችላለሁኝ ኪኒኒ እንጠቀማለን ማለት ውዝር እንዳንሆን ማለት ነው። ይሃ ኪኒኒ መጠቀሙ ይፈቀዳል ወይስ አይፈቀድም? የወር አበባን ማስቀሪያ ለረመዳን ወሩን ሙሉ እንድንጾም ብለው ሴቶች መጠቀማቸውን በተመለከተ በዑለሞች መካከል ኺላፍ አለው። ግማሽ ዑለሞች ይቻላል ያሉ አሉ። ሸኽ ሷሊህ አልፈውዛን ይቻላል ብለው ይናገራሉ። ለምሳሌ ምክንያቱም በአመት አንድ የምታገኘው እድል ስለሆነ ብትጠቀም ችግር የለውም የሚል አቋም አላቸው። ኢብኑ ዑሰይሚን አይቻልም ይላሉ። ለምን? ምክንያቱም ይሄን ከተጠቀመች በኋላ የሀይድ ጊዜዋን ያዛባባታል፣ ለሶላት ያስቸግራታል። እንዲሁም ቀደምት መልካም ሰለፍ ሴቶች የነብዩ ሰለላሁ ዐለይሂ ወሰለም ሚስቶችና የታቢዒዎች እነዚያ ሁሉ ይሄን ነገር በሀይድ ጊዜ የሚመጣውን በማሳለፍ በሌላ ጊዜ ቀዳ በማውጣት አሳልፈዋል። እንደነዚያ ለዒባዳ ጉጉት ያለው ማንም አይኖርም በአሁን ጊዜ ያለም ሰው ቢሆን። ስለዚህ እነዚያ በሄዱበት መንገድ ሴቶች መሄድ አለባቸው የሚል ነው። ይሄ ነው ትክክለኛ አቋም። ስለዚህ እነዚህን በሀይድ የሚመጡባቸውን ጊዜያቶች አፍጥሩና ከዛ በሌላ ጊዜ ትጾሟቸዋላችሁ። እናታችን አይሻ ረዲየላሁ ዐንሃ ምናለች ስትናገር ኩና ነሒዱ ፊ ዘመን ነቢይ ሰለላሁ ዐለይሂ ወሰለም ወኩና ኑእመሩ ቢቀዳእ አስሶም ወላ ኑእመሩ ቢቀዳእ አስሶላት። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሀይድ እናይ ነበርና የዛኔ በሀይድ ምክንያት የሚያልፉንን የረመዳን ጾሞች ቀባ እንድናወጣ እንታዘዝ ነበር። በሀይድ ምክንያት የሚያልፉንን ሶላቶች ግን ቀባ አውጡ ተብለን አንታዘዝም ማለች። ስለዚህ ያናሽ ሌላው ደግሞ ጥያቄ ምንድነው? በዚህ ያው ጊዜ እኔ ጥያቄ ነው። በእርግጥ የጂኒና የሰይጣን ልዩነቱን አውቃቸዋለሁ፣ ግን እዚህ ጋር ሁሉ ጊዜ ጥያቄ የሚሆንብኝ ምንድነው አላህ Subhanahu Wa Ta'ala ለአደም ስገዱ ሲላቸው ለመላይካና ለኢብሊስ ኢብሊስ ነው አልሰግድም ያለው አይደለ? እና በዛን ወቅት ኢብሊስ ራሱ ጂኒ ነበረ ወይንስ ኢብሊስ ራሱን የቻለ ኢብሊስ ሆኖ አንድ ነበር ነው ማለት? ከየት መጡ ጂኒዎች ከዛ በኋላ? በጣም ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ይላል በሱረቱል ከህፍ ላይ ከምን እንደነበር ነግሮናል። ካነ ሚነል ጂኒ ከጅኖች ጭፍራ ነበር። ፈፈሰቀ ዐን አምሪ ረቢህ ከጌታው ከአላህም ትእዛዝም አመፀ ይላል በቁርአን ላይ። ስለዚህ ከጅኖች ጭፍራ ነበር፣ ከእሳት ነው የተፈጠረው። ለዚህም ነው ራሱ ሲናገር ምን አለ? ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን አለ። እኔን ከእሳት ፈጠርከኝ፣ አደምን ከጭቃ ወይም ከአፈር ፈጠርከው አለ። ጅኖችን ከምን እንደፈጠራቸውም አላህ ሲናገር ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም ይላል።
ከተኳሳ ከሆነ ከእሳት ፈጠርኩት ከዚህ በፊትም የሰው ልጅ ጅንን እያለ ይናገራል። ስለዚህ ጅኖች ከእሳት ነው የተፈጠሩት፣ እርሱም ከእሳት ነው። ይህ ነው እርሱ ያመፀ የጅን አይነት ነው። ጅኖች ሁሉ አማጺ ናቸው ወይ? አይደሉም። ከጅኖች ያመፀም አለ ያላመፀም አለ። ዋና ሚነ ሷሊሑነ ወሚና ዱነ ዛሊክ፣ ከኛ መልካሞችም አሉ ከዚያ በታች የሚሆኑ መጥፎዎችም አሉ እያሉ ይናገራሉ። ዋና ሚነል ሙስሊሙን ወሚነል ቃሲጡን፣ ከእነርሱ አማኝም አለ ይካድም አለ። ሰይጣን ከየትኛው ነው ከተባለ ይሄ ማን ነው? ኢብሊስ ከየትኞቹ ነው ከተባለ ያኔ ሚነል ፉሳቅ ካመፁት ነው እሱ። ኦኬ ያኔ በአጠቃላይ እሱ ብቻ አይደለም እንጂ ሌሎች ነበሩ ማለት ነው። ግልጽ እንዲሆንልኝ ያኔ ያመፀው ብቻ ሳይሆን ሌሎችም ጂኒዎች ነበሩ ነው። ከጅኖች ጭፍራ ነበር። እርሱ የመጀመሪያው ነው ወይንስ ደግሞ ከእርሱ ጋር ሌሎች አሉ በሚለው በዑለሞች መካከል ኺላፍ አለ። ጥያቄ ከጅኖች ጭፍራ ነበር፣ ሌሎችም ይኖራሉ። እሺ ኸይር ኢንሻአላህ። ሽክራን፣ አመሰግናለሁ። ያፎን ያው ሁሴን እንቀጥል። ተዋህዶ ሳትሆኑ አትሞቱ እያለ ነው ወገናችን በተደጋጋሚ አስገብቷል። እስኪ ና ልጄ እንዴት ነህ? ሰላም ነው? ቀኑብሽ ሰላም፣ እንዴት ነሽ? አሎ ወለካሎ ገብተሽ ምን ታድርጊ? ኮሜንት ላይ ደጋግመሽ ስጽፍ እንደነበረ አንተ ሀገር እንጂ ዝም አልሽ። ሳሚው ታድርጊ ጌታ ሰው ጌታ ዘመንሽን ይባርከው። እገስቱ ማን ነው? ጌታ ነው። ኮሜንቱ ማን ነው? ጌታ ነው። አንድ ቤትሽ ናንሹ። አሎ በቃ ትማር በቃሽ። ወረደች በራሷ ጊዜ። እሺ ጥያቄሽ ምንድን ነው እህት? እኔ ሊቀጥል ሁሴን አንዴ ሶሪ ለግራት ለተሰራ እሺ ጥያቄሽ ምንድን ነው? አሎ ጥያቄያችሁ ምንድን ነው? ጥያቄ እንትን አቤት አለው። እሺ ቆይ ልጠይቅ ነው። እንትን አንድ ሰውዬ ምን አለመሰለክ፣ እኔ ሳውዝ አፍሪካ ነኝና ሳውዝ አፍሪካ ያሉት ከማን ነው? ከሳዑዲ ወይም ደግሞ ከሌሎች ሀገራቶች ቀድመው ነው እንትን ምንድነው የሚባለው ረመዳን የሚጀምሩት። እኛ ደግሞ ዘግይተን ነው፣ አንድ ቀን ማለት ነው ዘግይተን ነው። ሱዳኔዎቹ ከሌሎቹ ጋር አብረው ይጀምራሉ፣ እኛ ደግሞ ቀደም ከዚህኛው ጋር አብረን እንጀምራለን እና እንዴት? እሺ በዚያች ሀገር ላይ በትክክል ጨረቃን የማየቻ መሳሪያ ካላቸው ሙስሊሞች ታማኝ የሆኑ አካሎች ይሄን አይተው የሚያረጋግጡላቸው ከሆነ በዚያ ይሄዳሉ፣ ችግር የለውም። ከሌለ ግን ከእነርሱ ጋር የሚመሳሰል ሰዓትን የሚኖሩ ሀገራት በትክክል መሳሪያ ኑሯቸው ይሄን አይተው የሚያረጋግጡ አካሎች የሚገልጹበት ያላቸውን ያን ሀገር ይከተላሉ። ሳውዲ አረቢያ ለምሳሌ በትክክል መሳሪያ አለች፣ ታረጋግጣለች ለዓለም። ሳውዝ አፍሪካ ከሳውዲ አረቢያ የአንድ ሰዓት ልዩነት እንደሆነ ተናግራቸዋል ብዙ ልጆች። እንደዚያ ከሆነ በሳውዲ ተከትለ ይጾማሉ ማለት ነው። ዱባይ ለምሳሌ ከሳውዲ ጋር የአንድ ሰዓት ልዩነት አላት። ገብታችኋል አይደለ? ነገር ግን የሳውዲን ተከትላ ነው የምትይዘው። ገብታችኋል? ስለዚህ ደቡብ አፍሪካ ያሉ ሰዎች እነርሱ ዘንድ የጨረቃ ማየቻ መሳሪያ ካለ ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ ስላሉ ነብዩ ሰለላሁ ዐለይሂ ወሰለም መሳሪያው ካላቸው ያን አይቶ የሚያረጋግጥ አካል ካለ ያን ይከተላሉ። ከሌለ ግን በእነርሱ ሰዓት ልክ ያለችዋ ሳዑዲ አረቢያ አንድ ሰዓት ልዩነት ተጽዕኖ አያደርግም። ያችን አይነት በዚያ ጠብቀው ከዚያ ጋር አብረው ይጾማሉ ማለት ነው። እንደዚያ ነው መሆን ያለበት። እሺ አደይ አቤት ሰላም፣ እንዴት ነሽ? አዳው እንዴት ናችሁ? አለን። ትንሽ ኔትወርክ ያስቸግራል መሰለኝ። እሺ እና ምን ነበረ ቶፒካችሁ ዛሬ? ያቀለሽ
አይ የለኝም። እሺ ጥያቄ አለ ጠይቅሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው? ወአለይኩም ሰላም። ደህና ነኝ አልሐምዱሊላህ። እንዴት ነህ? እንግዲህ እኔ ሁሌም ተከታታይ ነኝ፣ ግን ባለፈው ዕለት ስለ እስልምና ዙሪያ ስናወራ እንትን አድርጎኝ አካውንቴን ማለት ነውና ኮፒ ሊንክ አስደረግልኝ። فأولئك يدخلون الجنة يرزقون فيها بغير حساب ويا قوم ما لي أدعوكم إلى النجاة وتدعونني إلى النار تدعونني لأكفر بالله وأشرك به ما ليس لي به علم وأنا أدعوكم إلى العزيز الغفار لا جرم أن ما تدعونني إليه ليس له دعوة في الدنيا ولا في الآخرة وأن مردنا إلى الله وأن المسرفين هم أصحاب النار فستذكرون ما أقول لكم وأفوض أمري إلى الله إن الله بصير بالعباد فوقاه الله سيئات ما مكروا وحاق بآل فرعون سوء العذاب النار يعرضون عليها غدوا وعشيا ويوم تقوم الساعة أدخلوا آل فرعون أشد العذاب وإذ يتحاجون في النار يا سلام وإذ يتحاجون في النار በጀሃነም እሳት ውስጥ ሆነውም በሚከራከሩ ጊዜ አለ ከሃዲያኖች ጀሃነም ውስጥ እየገብተው ሳሉ መሪና ተመሪ ይከራከራሉ፣ ይጨቃጨቃሉ። አንተ ነህ ለዚህ ሄዳረከኝ ወደዚህ ወደ ጥፋት መንገድ የበራኸኝ አንተ ነህ እያሉ ይወቅሷቸዋል። እኔ ምን ላድርግህ? እኔ በዚያ መንገድ ላይ ያገኘሁህ አስተማርኩህ እንጂ እኔ ምንም ባንተ ላይ እኮ አላስገድድኩህም እያሉ ይጨቃጨቃሉ። ብዙ ቦታ ላይ ክርክራቸው ተጠቅሷል በቁርአን ላይ። ወኢዝ የተሓጁነ ፊ ናር በእሳት ውስጥ ሆነውም በሚከራከሩ ጊዜ አለ ፈቃለ ዱዓፋኡ ሊለዚነ እስተክበሩ ኢና ኩና ለኩም ተበዓ እነዚያ በምድር ላይ ደካማ የነበሩት ለነዚያ ለኮሩት ለመሪዎቻቸው አንቀበልም ብለው ኢስላምን እውነትን አንቀበልም ብለው እውነት አናድርም ብለው ተከታዮቻቸውን በዚያ በተሳሳተ መንገድ ሲመሩ ለነበሩ ሰዎች ምን ይሏቸዋል? ኢና ኩና ለኩም ተበዓ እኛ በምድር ላይ ሳለን ስንከተላቸው ነበር እናንተን فهل انتم مغنون عنا نصيبا من النار እንዳው ከጀሃነም እሳት እጣ እንዳው ትንሽ እንኳን እንዳው ተከላከሉልናላችሁ ዛሬ ታደኑናላችሁ ይሏቸዋል። قال الذين استكبروا إنا كل فيها እነዚያ የኮሩትን መሪዎቻቸው ምን ይላሉ? እኛ እናንተም ሁላችንም በእርሷ ውስጥ የምንቀጣ ነን፣ አንዳችን ከሌላችን የሚያድን የሚጠቅም አይደለንም ዛሬ ይባላል። إن الله قد حكم بين العباد እነሆ አላህ በባሪያዎቹ መካከል ፍትህን ፈርዷል። ዋጋችንን ሁላችንም እኛም እናንተም እየተቀጣን እዚሁ የምናገኘን አንዳችን ከሌላችን አናድንም ብለው ይመልሱላቸዋል። ከዚያስ ሁለቱም ዞረው የመላእክቶችን ይጠይቋቸዋል። وقال الذين في النار እነዚህ በእሳት ውስጥ ያሉትም ሰዎች እንዲህ ይላሉ አለ لخزنة جهنم ለጀሃነም ጠባቂዎች ادعوا ربكم يخفف عنا يوما من العذاب
እባካችሁን ጌታችሁን አላህን ለምኑልን የአንድ ቀን ቅጣት እንኳን እንዲቀንስልን ብለው መላእክቶቹን ይጠይቋቸዋል። ከዛ መላእክቶቹ ምን ብለው ይመልሱላቸዋል? ቃሉ እንዲህ ይሏቸዋል፣ አወለም ተኩ ተእቲኩም ረሱሉኩም ቢልበይናት፣ ለመሆኑ በምድር ላይ ሳላችሁ ነቢያቶቻችሁ ግልጽ የሆኑ ማስረጃዎችን ቃላቶችን ከአምላክ ዘንድ ሲያመጡላችኋል ነበር? ተአምራቶችን አናቅጾችን ሲያመጡላችኋል ነበር ወይስ አላመጡላችሁ ይሏቸዋል። ቃሉ በላ፣ በእውነትም አምጥተውልን ነበር ይላሉ። ታዲያስ ፈከዘብና ወቁልና ማ ነዘለ ላሁ ሚን ሸይ፣ እኛ ግን አስተባበልን አምላክ በፍጹም ይሄን አላወረደውም ብለን ካድን እኛ ይላሉ። ቃሉ ፈድዑ ወማ ዱዓኡ ልካፊሪነ ኢላ ፊ ضላል። እንግዲህ አሁንስ እንደዚህ አስተባብላችሁ ከሆነማ ይላሉ መላእክቶች፣ እንደፈልጋችሁ ለመኑ፣ ጩሁ፣ ተጣሩ፣ የእናንተ የካህዲያኖች ጩኸትና ልመና ከንቱ ሆኖ እንጂ አይቀርም አላቸው። ከንቱ ነው። ቃለ አለዚነ እስተክበሩ ኢና ኩሉን ፊሃ ኢነ አላህ ቀድ ሐከመ በይነ አልዒባድ ወቃለ አለዚነ ፊ ናር ሊኸዘነቲ ጀሀነም ኡድዑ ረበኩም ዩኸፊፍ ዓና የውመን ሚነል ዐዛብ ቃሉ أولم تك تأتيكم رسلكم بالبينات قالوا بلى قالوا فادعوا وما دعاء الكافرين إلا في ضلال ينو እሺ ሰው ማስገባት አይችልም እንዳላስገባችሁ እምቢ አለ ቀኑን ሙሉ ኔትወርክ ማድሪሌሽ አንዴ ቆይ እስኪ አንድ እህታችን ሻሃዳ ይዛለች ከኢትዮጵያ ማሻአላህ አለይሂም እህታችን ኤልሻዳይ ስልጣን ስጠኝ 30 ሰው ሞልቷል። ስልጣን መጀመሪያ ይቻላል ግን እምቢ አለ። ለምን እንደሆነ አላውቅም። ምን ላስተካክለው? ቀን አላስገባም እያለ ነበር። وما دعاء الكافرين إلا في ضلال إنا لننصر رسلنا والذين آمنوا في الحياة الدنيا እሺ በውስጥ አስገባ ይከፍታል እያሉ ነው። እስኪ እንሞክር። በውስጥ አንድ ሰው እናስገባና ከሰራ الذين آمنوا في الحياة الدنيا ويوم يقوم الأشهاد يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار ولقد آتينا موسى الهدى وأورثنا بني إسرائيل الكتاب هدى وذكرى لأولي الألباب فاصبر إن وعد الله حق واستغفر لذنبك وسبح بالعشي والإبكار. أسكب ماربينو چاند اسكي
አያስገባም። ሰዓት እንትን አትበሉ። በሆስት አንድ ሰው አስገባና አላስወጣ ከሰራ إن الذين يجادلون في آيات الله بغير سلطان أتاهم إن في صدورهم إلا كبر ما هم ببالغيه فاستعذ بالله إنه هو السميع البصير لخلق السماوات والأرض أكبر من خلق الناس ولكن أكثر الناس لا يشكرون وما يستوي الأعمى والبصير والذين آمنوا وعملوا الصالحات ولا المسيء قليلا ما تذكرون إن الساعة لآتية لا ريب فيها ولكن أكثر الناس لا يؤمنون وقال ربكم ادعوني أستجب لكم إن الذين يستكبرون عن عبادتي سيدخلون جهنم داخرين سيدخلون جهنم داخرين سيدخلون جهنم داخرين سيدخلون جهنم داخرين الله الذي أنزل الكتاب بالحق والميزان وما يدريك لعل الساعة قريب يستعجل بها الذين لا يؤمنون بها والذين آمنوا مشفقون منها ويعلمون أنها الحق ألا إن الذين يمارون في الساعة لفي ضلال بعيد لفي ضلال بعيد ألا إن الذين يمارون في الساعة لفي ضلال بعيد